ሰን ዳሌ እንድትገዛልኝ ፈልጋለሁ። ምን እንድትገዛልኝ ፈልጋለሁ? አውቀ ነው ሰን ዳሌ እንድትገዛልኝ ፈልጋለሁ። ለምንሽ ነው? ትልቅዬ መቀመጫ እንዲኖረኝ ነው። እኔ አነሰኝ ብዬሻለሁ እንዴ? አንተማ አላልከኝም። ሰዎች እኔን ሲያዩ ደስ እንዲላቸው ነው። ትልቅ መቀመጫ ሲኖርሽ ደስ የሚላቸውን ሰዎች ግዙልኝ ብያቸው። ሰን ቀንተና ትልቅ መቀመጫ እኮ በጣም ነው ደስ የሚለው። አንተ ለምን ደግሞ አትወደው? ትልቅ መቀመጫ ያላት ሴት ጅል ነው የምትመስለኝ። ጅል የሚወዱ ሰዎች ምናቸው ያስቀናል። የኔ ሚስት በተፈጥሮ የምትኮራ እንጂ የምታፍራ አይደለችም። እወድሻለሁ ስትለኝ ነበረው እያስመሰልክ ነበር። የምትወደኝ ከሆነ እስከ ድክመቴ ልትወደኝ ይገባል። እስከ ድክመትሽ የምወድሽ እኮ በተፈጥሮ በጎደለብሽ ነገር ላይ ነው እንጂ ለመሙላት ስትይ በቀነሹ ላይ አይደለም። እንኳን ለስፖንጅ ቅርና ለቀይ ቻፕስቲ መግዣ ራሱ ገንዘብ አልሰጥሽም። ለምን? እንደዚሁ እንዳለሽው ለእኔ አላነሽብኝም። ከዚህ በላይ ከሆነ የምትፈልጊው ደግሞ ለእኔም ለአንቺም ሳይሆን ለሰዎች ስለሆነ ከዚህ በኋላ አንቺ ፍቅረኛ አይደለሽም። የኔና ያንተ ልዩነት ምን ጋር መሰለ? እኔ የምፈልገው ነገር ከሆነ ትርጉም ባይሰጠኝም አደርገዋለሁ። አንተ ግን ትርጉም እስኪሰጥህ ደስ እስኪልህ ሁኔታዎች እስኪመቻቹልህ ትጠብቃለህ። መቼ መሰለ ደስ የሚልህ? ስትጀምሩ አይደለም፣ መሃል ላይም አይደለም፣ ሰዎች ሲያጨበጭቡልህም አይደለም። ያኔ ትርጉም ሳይሰጥህ የጀመርከውን ነገር በጽናት ቀጥለህ የጨረስከው ቀን ነው። እኔ ፍቅረኛ ጥላኝ ሄዳለች። ሰዎች አይረዱኝም። ሁኔታዎች ለኔ ጥሩ አይደሉም። ጓደኞችም አይፈልጉኝም። እና ምን ይጠበስ ብራዘር? ጓደኞች አይፈልጉም፣ ደግ አደረጉ። ፍቅረኛ ጥላ ሄደች ሰነፍ ስለሆንክ። ሁኔታዎች ላንተ ጥሩ አይደሉም፣ አንተ ለሁኔታዎች ጥሩ ስላልሆንክ። ይኸውልህ ብራዘር፣ ጓደኞች ስለተው አይደለም ማልቀስ ያለብህ። ፍቅረኛ ጥላ ስለሄደች አይደለም ማልቀስ ያለብህ። ሁኔታዎች ላንተ ስላልሆኑ አይደለም ማልቀስ ያለብህ። ወንድ ልጅ በፍጹም ማልቀስ የለበትም። ወንድ ልጅ የሚያለቅሰው በህይወቱ ሁለቴ ብቻ ነው። የመጀመሪያው ከእናቱ ማህፀን ሲወጣ እትብቱ ሲቆረጥ፣ ሁለተኛው ደግሞ ሲገረስ። ከዛ ውጭ ያለው ለቅሶ ግን የሰነፍ ወንድ መለያ ብቻ ነው። ብራዘር፣ ወንድ ልጅ ሁኔታዎች የሚያንበረክኩት ከሆነ ተንጠልጥሎለት ነው እንጂ ወንድ አይደለም። ጓደኞች ጥለው ስለሄዱ የሚያለቅስ ከሆነ በራስ መተማመን የለውም ማለት ነው። ፍቅረኛው ጥላው ስለሄደች የሚያለቅስ ከሆነ ፍቅረኛው ሳትሆን እንደ እናቱ ያያት ነበር ማለት ነው። እናንተ ወንድ ነህ? በጭራሽ በጭራሽ። ሚስተር ሰን እንዴት ከረምክ ወዳጄ? ከስንት ጊዜ በኋላ ተመልሰን ተገናኘን አይደል? ከአንድ ዓመት በፊት የገባህልኝን ቃል የት አደረስከው? እዚህ ቦታ አገኘሃለሁ ብዬ በፍጹም አልጠበቅኩም ነበር። ምክንያቱም ትልቅ ቦታ ነበር የምጠብቅህ። ከዚህ በጣም የተሻለ ቦታ ጠብቀህ ነበር። አንተ ግን ካለበት አልተንቀሳቀስክም። ህይወትን መቀየር የምትፈልግ አይደለም፣ አንድ እርምጃ እንኳን መራመድ የምትፈልግ አይመስለኝም። ምክንያቱም ኮምፎርት ዞን ውስጥ ነህ። ከጓደኞች ጋር ፈታ ትላለህ፣ ከሴቶች ጋር ፈታ ትላለህ። ራስህ እንደዚህ ነው የምትቀይረው? ከጓደኞቹ ጋር ወጥተህ በመዝናናት፣ ለሴቶች ቴክስት በመመለስ በመጻጻፍ፣ ማታ አምሽተህ በመተኛት፣ ጠዋት 4 ሰዓት በመነሳት ህይወትህ እንደዚህ ነው የምትቀይረው? ሚስተር ሰን፣ ካፌ ቁጭ ብለህ ቡና በመጠጣት፣ እግር ኳስ በማየት፣ የማይመለከትን ፖለቲካ በመተንተን፣ ሰበር ዜና የሚል ቪዲዮ በማየት ራስህ እንደዚህ ነው የምትቀይረው? ራስህ ላይ እንደዚህ ነው የምትሰራው? እንደዚህ ነው ለራስህ ቃል የገባህልኝ? በፍጹም አይደለም። ከምታወራ አድርገህ አሳየኝ። ቃል ከምትገባልኝ አድርገህ አሳየኝ። ያኔ የነገርኩህ እኮ እንድታቀው ሳይሆን እንድታደርገው። ያኔ ቃል ስትገባልኝ የነገርኩህን አስታወስክ? የነገርኩህ እንድታቀው ሳይሆን እንድታደርገው ነው። ከምታወራኝ አድርገህ አሳየኝ ብዬ ነበር። የታለ ያደረግከው? ሚስተር ሰን፣ ይህን ከአንተ በፍጹም አልጠብቅም። ምክንያቱም እዚህ ቦታ አይደለም አንተን የምጠብቅህ። የገባህልኝ ቃልም እንደዚህ አይደለም። ኦኬ፣ ሰዎችን ልትዋሽ ትችላለህ። እኔን ግን በፍጹም አትዋሸኝም። ምክንያቱም ለ20 ምናምን ዓመት አብሬህ ነኝ። እኔ ሁሉም ነገር አውቃለሁ። አንድም ነገር ልታስረዳኝ እንዳትሞክር። ምክንያቱም አውቃለሁ በደንብ ጠንቅቄ። ከ10 ዓመት በኋላ የታገኘሃለሁ ብዬ እንደነበረም ነግሬህ ነበር። ግን አንተ አሁንም እዚህ ነው ያለኸው።
ጓደኞቹ በጣም ተመችታቸዋል አይደለ? ፍቅረኛ በጣም ተመችታታል አይደለ? ቤተሰቦቹ በጣም ይወዱሃል አይደለ? አዎ ሁሉም ቤተሰብ ጅል የሆነ ልጃቸውን ይወዳሉ። ፍቅረኛም እንዴት አትውደድ አብረህ እያጃጃልካት። ጓደኞቹን በጣም ተመችታቸዋል፣ ምክንያቱም አብረህ እየገለፈጥክ ስለሆነ። እኔ ግን ካንተ ጀርባ ሆኜ እረር ቅጥል ድብ እንላለሁ፣ ምክንያቱም ለኔ ነገርከኝና ቃል የገባህልኝ ሌላ ስለሆነ። መቀየር ከፈለክ ፍቅረኛን ተዋት። ገንዘብ ሳይኖር ፍቅረኛ ምንም አይሰራልን። ገንዘብ ሳይኖር ፍቅረኛ መያዝ ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንህን እንደመሆን ነው። ሚስተር ሰን ጓደኞችን ቆርጠህ ጣላቸው፣ ምክንያቱም ምንም ስለማይጠቅሙ። ቤተሰቦችንም ለጊዜው ተዋቸውና ራስ ላይ ስራ። የተሻልክ ካልሆንክ ማንንም ሰው አይፈልግህም። ሚስተር ሰን በየቀኑ የምታደርገውን ነገር እያደረግክ ነው። በወር አድርገዋለሁ ብለህ ያሰብከው ነገር እያደረግክ ነው። በፍጹም እያደረግከው አይደለም፣ ምክንያቱም ኮምፈርት ውስጥ ነው ያለው። ኮምፈርት ዞን ውስጥ ነው ያለው። ይሄ በጣም ተመችቷል አይደለ? ለኔ ደግሞ በጣም እያመመኝ ነው። እኔ በጣም ሰልችቶኛል። አንተ እንድትቀየር ማየት ፈልጋለሁ። ፍቅረኛ እንድትይዝ፣ እንድታገባ፣ እንድትወልድ አይደለም ፈልገው። ራስ ላይ እንድትሰራና ህይወትን መጀመሪያ እንድትቀይር ነው ፈልገው። ይሄ ማንነት ላንተ አይገባም። እዚህ ምድር ላይ ስትኖር ከአባትህ ስለተወለድክ፣ የተወለድክበት አካባቢ ስለተወለድክ፣ ኢትዮጵያ ውስጥ ስላደግክ ሳይሆን ከፈጣሪ ላንተ ብቻ የሚገባህ የሆነ ነገር አለ። የሚገባህን ነገር እንኳን እያገኘህ አይደለም በስንፍና ምክንያት። ሚስተር ሰን እንደዚህ ከሆነ ከዛሬ በኋላ እኔ ካንተ ጋር መሆን አልፈልግም። በቅቶኛል። ብዙ ቃል ትገባልኛለህ ግን አትተገብረውም። እኔ በጣም እየሰለቸኝ ነው። ምክንያቱም ለ20 ምናምን ዓመት ካንተ ጋር ቆየሁ። የምትቀየር አይመስልም። በጣም የተመቸህ ትመስላለህ። እኔ ደግሞ እየተቃጠልኩ ነው። ከዚህ በኋላ እንደዚህ ነው መቀጠል የምትፈልገው? ከዚህ በኋላ እንደዚህ መቀጠል ትፈልጋለህ ወይ? አሁን ያለህን ማንነት፣ አሁን ያለህን ባህሪ፣ አሁን ያሉህን ጓደኞች፣ አሁን ያለህን አመለካከት ካልቀየርክ ከ10 ዓመት በኋላ አሁንም ያው ነህ። ዘመኑ ብቻ ቁጥሩን ሊጨምር ይችላል እንጂ ያንተ እድሜ ሊጨምር ይችላል እንጂ ጸጉርህ ወደ ነጭነት ሊቀየር ይችላል እንጂ ቆዳ ሊሸበሸብ ይችላል እንጂ ሰን ግን አሁንም ሰን ነው የሚሆነው። ምክንያቱም ምንም የተቀየረ ነገር የለም። ይሄን ካልቀየርከው የምታወራውን አትቀየርም። የምትበላውን ካልቀየርከው ሰውነትህ አይቀየርም። የምታየውን ካልቀየርከው የምትሰማው አይቀየርም። እንደዚህ ነው ህይወትህ የምትቀይረው። እንደዚህ አይነት ሰው መሆን ትፈልጋለህ? ከ10 ዓመት በኋላ መሆን የምትፈልገውን ሰው ሆነ ቢሆን ነው። አሁን እንደዚህ ነው ህይወት የምትኖራት? አሁን ያሉ ጓደኞች ነው የሚኖሩ? አሁን እንደምታስበው ነው የምታስበው? አሁን እንዳያስካት ፍቅረኛ ነው ማያዝ የምትፈልገው? አሁን በየካፌው እንደሄድክ እንደምትገለፍጠው ነው የምትገለፍጠው? አይደለም። ከ10 ዓመት በኋላ መሆን የምትፈልገውን ሰው አሁን ጀምረህ ትሆነዋለህ። አሁን ጀምረህ፣ ዛሬ አይደለም፣ አሁን ከዚህ ደቂቃ ጀምሮ። ብራዘር ከራስ ጋር መቼ እንደዚህ ፊት ለፊት ቁም አውርተሃል? ይኸውልህ ብራዘር፣ ሰዎችን ልትዋሽ ትችላለህ፣ ጓደኛ ልትዋሽ ትችላለህ፣ እናትህን፣ አባትህን፣ ፍቅረኛ ልትዋሽ ትችላለህ። ራስህን ግን በፍጹም አትዋሽ። የሰው ልጅ ራሱን ስለማይዋሽ ማለት ነው። ፈጣሪን ግን በፍጹም አትዋሽ። ይኸውልህ ብራዘር፣ ይሄንም አደርገው በአመት አንዴ፣ በ5 ዓመት፣ በ10 ዓመት አይደለም። በየቀኑ ጧት መስታወት ፊት ቆሜ ራሴን ጠይቀዋለሁ። ምክንያቱም ትክክለኛው ማንነቴን ማቀው ነው ስለሆንኩ። ሚስተር ሰን ከ10 ዓመት በኋላ አሁን ያለበት ቦታ እንደማላገኝ ተስፋ አደርጋለሁ። ያሰብከው እንደምታሳካ በአንተ እምነት አለኝ። እናም ታደርገዋለህ። ያኔ ግን አንተ ሳትነግረኝ እኔ ራሴ መጥቼ አቅፋለሁ እና እጨብጥሃለሁ። እንዳኮራኸኝም እነግርሃለሁ፣ አልገባልሃለሁ። ሚስተር ሰን ሰላም ያገናኛል። አንቺ ባለፈው ከጓደኛዬ ጋር ያየሁሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? እሺ፣ የሰን ሚስት እንዴት ነሽ? እባክሽ ይቅርታ። ደግሞ አምሮብሻል። ሰን ከኔ ጋር የጠፋው አንቺን እየተንከባከበ ነው። ሰን እንደዛ የሚያደርግበት የተረፈው ሰው አይደለም። ከአንቺ በላይ ሰንን እኔ በደንብ አውቀዋለሁ። የምረዳውም እኔ ነኝ። ወደ እኔ ሲመጣ ሰላም እንደሚሰማውም ነግሮኛል። አላምንሽም። ከፈለግ ስልኩን ቼክ ማድረግ ትችያለሽ። ምን ያክል እንደሚወደኝና እንደሚያከብረኝም ማየት ትችያለሽ።
ሰን ምን ሆነሽ ነው? ስልክህን ልትሰጠኝ ትችላለህ? ለምን? ስልክህን ማየት ስለፈለግኩ ነው። አትጩይ። ምንድነው የሚያስጨውሽ? ስልኬ ውስጥ ከስራ ጋር በተገናኘ ማየት የሌለብሽ ነገር ስላለ አልሰጥሽም። አሃ ምን ያህል እንደምትወዳት የጻፍክላትን ቴክስት እንዳላነበው ነው? የምን ቴክስት ነው የምታወሪው? ሰን እስካሁን ጫወትክብኝ አልበቃ ብሎ ነው አሁንም የምትዋሸኝ? እራሷ እኮ ናት መንገድ ላይ አግኝታ የነገረችኝ። ከአንቺ ጋር መሆን ካልፈለግኩ አንቺን ፈትቼ ሌላ ሚስት ማግባት እየቻልኩ ለምንድነው ችት ማድረግብሽ? የሰን ፍቅረኛ ነኝ ያለችውን ሴት ተለው ያምጫት። ለምንድነው ማመጣት? አምጫትና እዚሁ ፊት ለፊት እንጠይቃታለን። እኔና እሷ የተጻጻፍነውን በራሷ ስልክ ታሳየናለች። ተለው ነይ። ምንድነው? ወደ ውሽማሽ ልወስድሽ ነው። የት አለ? አንቺ ባለፈው ከጓደኛዬ ጋር ያየሁሽ ልጅ አይደለሽ እንዴ? ምን እየተፈጠረ ነው? አንቺ የሱ ሚስት ነሽ? በጣም ይቅርታ፣ የሰያ ሚስት መስለሽኝ ነው። ለምንድነው ሰን ያልሽኝ ታዲያ? ሰያን አቆላምጬ ስጠራው ሰን ስለምለው ነው። በጣም ይቅርታሽ። ሰኔኔ ፍቅር በጣም ይቅርታ። የሰው ወሬ እየለቃቀመች እየመጣች እኔ የምጠረጠረኝ ሚስት እንድትኖረኝ አልፈልግም። እሺ እኔ ወንድ እንጂ ወንዶች አይደለሁም። ሰን አንዴ ማውራት እንችላለን? እሺ እንችላለን። እኔ ነው እሷን ያገባኸው? አልገባኝም። ምን አይነት ጥያቄ ነው? እህትም ሚስት፣ እኔ ሚስት ደግሞ የቤት ሰራተኛ ነው ምን መስለው እኮ። እኔ እናንተ እንደ ባልና ሚስት አብረን መኖር ካለብን እህት ከዚህ ቤት መውጣት አለባት። ኧረ እውነትሽን ነው። እያየን ነው ሰን እንዴት ነው የሚያደርጋት? በዚህ ሁኔታ መቀጠል አንችልም። ወይ እህትን ወይ እኔን ትመርጣለህ። ቶሎ በል። አንቺ ሚስቴ ነሽ፣ እሷ ደግሞ እህቴ ናት። ከአንቺ ጋር ገና ወደፊት የሚኖር ህይወት ነው ያለን፣ ከእሷ ጋር ደግሞ የተኖረ ህይወት ነው ያለን። አንቺ ወደፊት የልጅ እናት ልትሆኝ ብትችይ አንቺ የመጣሽው አሁን ነው። እሷ ግን መታ ሳይሆን አሳድጊያት ነው። እና ሁለታችሁም በእኔ ህይወት ውስጥ የተለያየ ቦታ ነው ያላችሁ፣ እንደ ጨረቃና እንደ ፀሐይ ማለት ነው። ጨረቃ ማታ ነው የምታበራው፣ ፀሐይ ደግሞ ቀን ነው የምታበራው። ሁለቱም አስፈላጊ ናቸው። እናንተም ለኔ ታስፈልጉኛላችሁ። ምረጥ ብለሽ ካስገደድሽኝ ግን ካንቺ እህቴን እመርጣለሁ። አረ እውነት የልጅህ እናት መሆነው እኔ ነኝ እንጂ እሱ አይደለችም። በደንብ አስብበት እሺ። ምንም ማሰብ አያስፈልገውም። የልጅ እናት ገና ልትሆኝ ነው እንጂ አልሆንሽም። ያን የልጅ እናት ስትሆኝ አንቺን እመርጣለሁ። ናፍቀኸኛል ብላ ከደወለችልህ እየዋሸች ነው። ናፍቀኸኛል ብላ ያለህበት ድረስ ከመጣች ግን እውነቷን ነው። እውነት በቀጥታ የሚገናኘው ከተግባር ጋር ነው ብራዘር። አንተም ህልም አለኝ ብለህ ስታስብ በየቀኑ የምታደርገው ነገር ነው እውነት የሚያደርገው እንጂ አለኝ ብለህ በማሰብ ብቻ አይደለም። ሁሉም ሰው ሀሳብ አለው፣ ግን ሀሳባቸውን ወደ መሬት የሚያወርዱት በጣም ትንሽ ሰዎች ናቸው። ከነዛ ውስጥ አንዱ ደግሞ ሀሳብህን ወደ ተግባር ቀይረውና እውነት አድርገው። ሚስተር ሰን እዚህ ሰፈር ምን ትሰራለህ? ሳይ ደሜ እየፈላ ነው። እኔን ስታይ ደምህ የሚፈላ ከሆነ ጸበል መግባት አለብህ። ምክንያቱም እውነትን የሚናገርና እውነትን የሚጠላው ሰይጣን ብቻ ነው። ለነገሩ እኔ ብቻ አይደለሁም፣ ብዙ ሰው ነው የሚጠላህ። ምን አድርጋቸው ነው ግን የሚጠሉህ? እኔ ምን አውቃለሁ? እንኳን ሰዎች ለምን እንደሚጠሉኝ የማስብበት ጊዜ ይቅርና ለምወዳቸው ሰዎች ራሱ የምሰጣቸው ጊዜ የለኝም። አንተ ግን ጊዜ የተረፈ ትመስላለህ። እባክህ ትንሽ ቀንሰህ ልትሰጠኝ ትችላለህ? አፍህን ዝጋ፣ ጉሮሮህን ነው የምበጥስልህ። ነይ። ይህች ልጅ ታውቃታለህ? የሆነ ሰዓት ፍቅረኛ የነበርሽ ልበል? አሁን ደግሞ ሚስቴ ናት። ታዲያ ምን ላርጋት? ኦ
እኔን ስታይ ለምን ደም እንደሚፈላ አሁን ገባኝ። አሁንም ማታ ማታ ስሜን እየጠራች ስለምትቃጭ ተናደድሁ አይደል? ሰን ስንላይ ነፍሰ ጡር ነበርኩኝ እና አሁን ልጁ ተወልዶ 5 ዓመት ሆኖታል። ስማ ይሄን የምትነግርህ ከዚህ አካባቢ ለቀህ እንድጠፋና የልጁ አባት እኔ መሆን ስለፈለኩ ነው። እሺ የምርህ ነው? ደነስ እንኳን አይደለምና ያብራኬ ክፋይ የሆነው ልጄን አባት እንድትሆነው ልፈቅድልህ ይቅርና የኔን ጓደኛ የነበረ ሰው ያንተ ጓደኛ እንዲሆን አልፈቅድለትም። የኔ ልጅ አንተ ልታሳድገው ድጋሚ በስህተት እንኳን እንደዚህ አይነት ሐሳብ ጭንቅላት ውስጥ ከመጣ ጭንቅላትን ነው መበትንልህ። አንቺ ደግሞ እኔ ልጄን አሳይ ነይ ቶሎ በይ። የኔን ሚስት ፈጣሪ ለብቻ የሚሰጠኝ እንጂ ተወዳድሬ የማገኛት አይደለችም። ማን እንደሆነ አጠይቀኝም እንዴ? እኔ ካልሆንኩ ምን ይሰራልኛል? ሰን አንተ የምትወዳት አይነት ሴት ሰን የምትመቸው ሴት እስከ እግር ጥፍሯ የምትለብስ ናት ወይስ ነጥላ የምትጎትት? ዛሬ ለመጀመሪያ ጊዜ ሴት አየሁ። ሰን ወዴት ነው የምትሄደው? ፈጣሪ ላከልህን ስጦታ መቀበል ካልቻልክ እድሉ ካመለጠህ በኋላ ማማረር ምርጫህ ነው ማለት ነው። ነጠላ አብረን ልታጓታት ነው? ያንቺን ጃኬት ከመጉተት የሷን ነጠላ መጉተት 10,000 ጊዜ አይሻልም? እይ አርፈሽ ብትቀመጪ ሲኒ ሰላም ሰላም። እዛ ጋር ሁኜ ወደዚህ ስመለከት እሴት አየሁና መጣሁ። መቀመጥ እችላለሁ? ጉልበትን እየተጠቀምክ ነው። ትንሽ የተዳፈርክ አልመሰለም? ሴት ልጅ በጥበብ እንጂ በጉልበት ለማናገር አትሞክር። አንቺን የገባሽ ጥበብ ምን እንደሆነ ባላቅም እኔን የገባኝ የሚፈልጉትን ነገር በቀጥታ መናገር ድፍረት ሳይሆን አንዱ ጥበብ መሆኑ ነው። አልገባኝም። ለምን እንደመጣህ ማወቅ እችላለሁ? ወደ ሴት የሚመጣው መቼም ወንድ ነው። ወደ አንቺ የመጣሁት ደግሞ መቼም ቁጭ ብዬ ቡና ላጣጣሽ አይደለም። ህይወትሽ ውስጥ ሰው ከሌለ ጥሩ ጥንዶች ብቻ ሳይሆን ጥሩ ወንድና ሴት የምንሆን ይመስለኛል። ትንሽ አረፈድክ። ከደቂቃዎች በፊት ወደ ህይወቴ ውስጥ ሰው ገብቷል። አዝናለሁ። ተቀድመሃል። አይ አላዝንም። መልካም ህይወት ይሁንልሽ። የኔን ሚስት ፈጣሪ ለብቻ የሚሰጠኝ እንጂ ተወዳድሬ የማገኛት አይደለችም። ማን እንደሆነ አጠይቀኝም እንዴ? እኔ ካልሆንኩ ምን ይሰራልኛል? ምናልባት አንተ ብትሆንስ? ከደቂቆች በፊት ካንተ ውጪ ወደ እኔ መጣ ነበረ። ከመጣ አትሄድ። በጣም ችግር ውስጥ ከሆንክ በረከት እየቀረበ ነው ማለት ነው። ሰዎች በጣም የሚጠሉ ከሆነ ፈጣሪ እየወደደ ነው ማለት ነው። በጣም እየለፋ ከሆነ ደግሞ እጅ ልታስገባት በጣም ትንሽ ጊዜ ነው የቀረችው። ይኸውልህ ብራዘር፣ ረጅም ጉዞ የሄዱ ሰዎች ወደ ኋላ መመለስ አይችሉም። ምክንያቱም የስኬታቸው ጫፍ ላይ እየደረሱ እንደሆነ ስለሚታወቃቸው። ግን አንድ ነገር መርሳት የሌለብህ፣ ካልጀመርክ የትም አትደርስም። ከፈራህ ደግሞ ምንም ነገር አታደርግም። ሰዎች ምን ይሉኛል? እንደ ውሃ ከምትጠጣው እንደ ቆሻሻ ከጭንቅላት አውጥተጣለው። ያኔ እኔ ያልኩህን ነገር እንዳትረሳውሽ።